አታስፈራሩት። በቃ ይዘፍናል። አንበሳ ለዚች ልባሽ ሙሽራ የኛማ ሙሽራ የኛማ ሙሽራ የኛማ ሙሽራ የኛማ ሙሽራ የኛማ ሙሽራ እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ 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 እናቷንም አይቻለሁ አባቷንም አይቻለሁ እህቶቿን አይቻለሁ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ይብዛላችሁ። እንግዲህ ሙሽሪት ለብቻዋ ልብሷን እየቀየረች ነው። ባይ ዘ ዌይ መርከብ ውስጥ ነው ያለነው፣ ግን አይመስልም መርከብ ውስጥ ቤት ውስጥ ያለ ነው የሚመስለውና ከላይ እንግዲህ ፕሮግራማችን ተዘጋጅቷል። በጣም ያምራል ምናምን ነገር የተለየ ፕሮግራም ላይ ያዘጋጀ ነው። የኔም አለባበስ ይህንን መርጫለሁኝ ጥቁር ሞር ስለሚያምር ማለት ነውና ጥቁር ደስ ይላል። በጣም ወዳለኝ ጥቁር ከለር ሱፍ ማለት ነውና ምናልባት ካያችሁት ፎቶ ሹቱም አብዛኛው ጥቁር ይበዛው ነበረ። ልክ እንደዚህ ፏድም መቀበዬ ብላክ ኢዝ ዩኒክ በሚለው ነው ለየት ይላል። ከአሁን ሴት ልጅ ቢሉ ስለብስ ወንድ ልጅ ደግሞ ጥቁር ሲለብስ ሞር ያምራል ማለት ነውና ፕሮግራሙ የተዘጋጀው ከላይ ነው፣ እኛ ከስር መርከብ ውስጥ ሆነን ነው እና ልብስ መቀየር ስላለብን ማለት ነው። እና ዳንሻ ይሳቅ እንክብካቤ እያበዙብኝ ነው ዛሬ። የቀለው እዚህ ከመጣ በኋላ እስቀየርበት ይተልቀለበት ማታ ቢሆን አርባኝ ነው። እሺ ሰላም በሏቸው። የተሰማችሁን ስሜት አይቀርታ አንዴ ነው ጀምሮ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በጓደኛችን በአብርሽ ሰርግ ላይ ተገኝተናል። ለዚህ ቀን ስላበቃን በመጀመሪያ እግዚአብሔርን አመሰግናለሁኝ። ጓደኛዬ እንደዚህ ስለበቃ በጣም ደስ ብሎኛል። ውለድ ክብር ማለት እፈልጋለሁኝ እና ደግሞ በጣም ጥሩ ፕሮግራም ነው ብዬ አስባለሁ። ምክንያቱም አሁን ያለነው ግራውንዱ ላይ ነን። ላይ ደግሞ ቤተሰቦቻችን የጠበቁ ነው። ምክንያቱም የነሱን ደስታ ዓለም ለማየት የሚፈልጉ ቤተሰቦቻችን እንግዲህ ካሉበት ከስራ አስፈቅደው ምናምን መጥተው ራሳቸው ፍላጎታቸው ማለት ነው ተገኝተው ፕሮግራሙን ለማድመቅ ላይ እየጠበቁን ይገኛሉ። በጣም ደስ ብሎኛል። አብርሽ ወንድሜ ከዚህ በላይ ይገባሃል። አዲስ አበባ ትፈልጋለህ? አመሰግናለሁ። መልካም ሙሽራው ተነሳ የሚለውን ማለት ነው ሳንከፍተው ነው እንግዲህ ብቻውን የተነሳው። ዛሬ ደስታችን እጥፍ ድርብ ነው። እንግዲህ ወንድማችን አብርሽ በሰርጉ ዕለት እንዲህ ፏ ብልጭ ብሎ፣ በነገራችን ላይ ሰርግ ማለት እንዲሁ ራሱ ግርማ ሞገስ አለው። ጥቁር ለበሰ፣ ነጭ፣ ቀይ ለበሰ ዋቴቨር ማለት ነው። ምንም አይነት ነገር ቢሆን ማለት ነው የሆነ
የሆነ ከራማ አለ፣ ግርማ ሞገስ አለው። ሙሽራ በመሆኑ ቀኑ በመሆኑ ብቻ ማለት ነው። የሰው ልጅ እንግዲህ አንዴ ለመጀመሪያ ጊዜ እንግዲህ ይደግሳል፣ ያገባል። ያው ትዳር ማለት እንግዲህ ደግሞ እንደምናውቀው አገር መገንባት ነው። ኢትዮጵያን ገንብቷታል ማለት ነው። ትዳር መገንባት ማለት አገር መገንባት ማለት ነው። ያው ትዳር ሲፈርስ አገር እንደመፍረስ እንደሚባለው ማለት ነው። ለማንኛውም በጣም ደስ ብሎናል። የልጅ ልጅ እንድታይ እንግዲህ መልካም ምኞታችን ነው። አሜን። መልካም ጋብቻ ብያለሁ። እንግዲህ ነገ እንግዲህ ከልጅ ልጅ በፊት የእሱ ልጅ አይቀርም እንድታይ እኮ ነው። ያው እና የእሱ ልጅ ታዲያ በገሱ አያመጣው መቼ እኮ አያመጣው። ልጅ የሚባለው እኮ ያው እንግዲህ ነው የወለድከው ነው። የተከራከረን ቀጥሮ ወይስ ሰርጉ ላይ የሚሄድ ማለት ትፈልገኛለህ? ዱባይ ነው ብዬሽ እኮ ነው። ዱባይ አይቻልም ማለት አሁን ሙሽራው ፊት መጣላት የለብንም። ለማንኛውም ፋሚሊዎቼ እነዚህ ልጆች መረጋጋት አለባቸው። እሺ ግን ሚዜዎቼ ጥሯቸው አልገባኝም። እኛ ምንድን ነው አልገባኝም። እንዲለብሰ መቼ ሙቀት በዚህ ሙቀት ከረባት ደግሞ እኔ ራሴ ነው ያሞኛል። አበጃለሁ። ኧረ አንተማ ሙሽራ ሚዜዎችን በዛ ላይ ደግሞ ጀልባ ላይ ነው። ሲጀመር ዛሬ ደግሞ ሚዜ ትፈልጋለህ? እሷን ካገኛለህ አትበይ። በቃ አልፈልግም። ለምን አዲስ አበባ እንደ ዋናው ሰርግ ታጅራስ ታገባ ደግሞ በደምብ እዚህ ሙቀት እንዲለብሳችሁ ፋሚሊዎች እንደዛ ከሆነ እኔም ቁንጣ መልበስ ነበር። ቁንጣ ማን ለበሰ? ማንም አንተ ቁንጣ ተፈታለች እንደ አንተ አይጠበቅም። አንተ በቃ ሙሽራ እና ታዲያ ሚዜ አራጥሮ ሚዜዎቹን ይሳቅ። እናንተ እኮ ፕሮቶኮል ናችሁ ሁለታችሁ። እሺ እስቲ ሚዜ ማን አረብ ታረግ እንደው ማን ታረጋለህ እዚህ ከኛ ውጪ? ለማንኛውም ፋሚሊዎቻችን ፈን እንድታረጉ ብዬ ነው። ሚዜ የለም ግን ያው ዋናው ፕሮግራም ላይ ስላለ ማለት ነው። ዋናው ፕሮግራማችን ደግሞ እንግዲህ ታጅራ ስለሚሆን እዚህ ያለውን ድባብ የፕሮግራም ሰዓት ይኖረናል። የምሳ አንድ ነው የራት ማለት ይችላል። የኦልሬዲ የመሸ ስለሆነ የራትም ፕሮግራም ይኖረናል። ከዛ ባለፈ ይቀወጣል። ዲጄዎች አሉ፣ የተለያየ ፕሮግራሞች አሉ፣ ይለቀቅልናል። ያ ራሱ ለእኛ ትልቅ ነገር ነው። ሁሉም ሰው ደግሞ ተጋባዥ እንግዳ ነው ዛሬ መታየት ላይ ማለት ነው። እና በዚሁ አጋጣሚ ደግሞ እንግዶችን ከልብ ማመስገን እፈልጋለሁ። መገኘት አለብን ብላችሁ በእኔ ፕሮግራም በእኔና ሩታዬ ፕሮግራም እዚህ ድረስ ከስራችሁ ከተለያየ ነገራችሁ ታይም ሰጥታችሁ ስለመጣችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ሁላችሁንም ከልብ አመሰግናለሁ። ደስ ብሎኛል በማየቴም። እንግዲህ አሁን ደግሞ ሞርሳያችሁ ደስ ይለኛል። ሲያልፉ እያየሁኝ ነበር ሲገቡ ማለት ነው። እና ብዙ ሰው መጥተዋል። ከጠበቅኩትም በላይ ብቻ አሪፍ ታይም ይኖረናል ብዬ አስባለሁ። በደንብ የእውነት አክብረው መጀመሪያ እሱ አክብረው ቤተሰቦቼ፣ እናት አባቶቼ፣ ዘመዶቼ ብቻ አይደለም ከዛም አልፎ የዩቲዩብ ቤተሰቦቼ ራሱ የእኔ ደስታ የእናንተ ደስታ ነው በሚል ሰበብ ዱባይ ድረስ ያሉበት ድረስ መጥቶ ሰርጉን ሊያከብር አክብሯቸው መጥቷል። እንግዲህ ፋሚሊዎቼ ሰርግ ሲባል በጣም ጭንቀት ነው። እኔ ጭንቅ ነበር ያለኝ እዚህ እስከምደርስ ድረስ ማለት ነውና ለአበላብ ሆኜ ነው የመጣሁት። ግን ደግሞ ሰርገኛ ሁሌም አርፋጅ ነው ስለሚባል ችግር የለውም። ግን ከመምሸቱ በፊት ደግሞ ውጭ ያለውን ድባብ ላሳያችሁ፣ መርከቡ ላይ መሆናችንን ማለት ነው። ቢቢ እንግዲህ ፋሚሊዎቻችን ይሄን ይመስላል መርከቡ። ገና ደግሞ ከላይ ስንወጣ ሌላ ድባብ አለው። ከላይ ደግሞ እንግዲህ ፕሮግራሙ ድምቅ ባለ መልኩ ነው የምናሳልፈው። ስለዚህ ሁላችንም አሁን ታዳሚዎች ማለት ነው ፋሚሊዎቻችን መርከቡ ሊንቀሳቀስ ነው። የለችም ሙሽራ የሚባል ነገር የለም። የት ሄደች? የለችም። ታበጫታለሽ እንግዲህ እንዴ የኛ ሙሽራ እንደዚህ ዝም ብላ አትገኝ። የኛ ሙሽራ ትብሉ ነኝ ነው ቤላ ቤላ ሩታዬ ቀረ ቤላ በሉ እናንተ የአብርሽ ጊዜ መተና ካልተበጠበጠ አናሳያችሁ አናስገባም። ሰርገኛ አላሰማችሁም እንዴ? የሰርግ ዕለት ማለት ነው። አስገቡት በገዛ ሚስቱ መሳሪያ የለም። መሳሪያ ሚስቱ እኮ ነች። አናስገባም። ሰርገኛ በሉት ነበር ባይደው ያዝኝላቸው ነው እንጂ እኔ ብቻ ይገፋችሁ ነው። አዎ ገፋቸው እኮ ብረት መሰለው። ሀሳቡን እንዳይቀየር ሀሳቡን ይቀየር ነው።
በጣም ብዙ ቆንጆዎች አሉ። ስለዚህ ቶሎ አውጧት። ኤክስኪውዝ ሚ ኪዲን አላራው ሂቻው አው ድሯል ወሰይ በእነሱ ሰርግ ነው ዝም በይ ጽጌረዳ ሂዳራው ጽጌረዳ ዝም በደንብ ስለሷ ግለጽልኝ በደንብ ምን ነው የምገልጸው? ይሄ ጀመር እናንተ ንቀት ነው ቤተሰብ የለም ልሰይምሽ ምኑን ትቼ ማልበልሽ ሶምደክ ልጅ ነሽ ቆንጆ ነሽ ውበትሽ ሂድበት አሁን ከመጡ እንዴ በጭብጨባ ነው የሚገልጸው። እሺ የፍቅር ዘፈን ይቻላል የፈለከው ማግለይ ሰዋለ እሺ ይበል ሩታ አንተ ምን ናት? በቃ በደንብ አድርገህ ግለጻትና እናስባለን። ሩታ ማለት ለኔ አንደኛ ደረጃ ሚስቴ ናት። ሁለተኛ ደረጃ ደግሞ የኔ ናት። የኔ ማለት ባይዘው ምን ማለት ነው ያውቃላችሁ? የኔ ማለት የግል ማለት ነው። የግል ደግሞ ምን ልበላችሁ? አሁን ለምሳሌ ይሄ የኔ ነው አይደለ? ይሄም የኔ ነው። ሁለቱም የኔ ናቸው ማለት ነው። ስለዚህ ሩታዬ ኦልሬዲ አሁን ያንተው ናት። በደም ተሳስተናል ማለት ነው። ስለዚህ የኔ ናት። ስጡት በቃ ስጡት አምጣት። ምን ይቀራል? የሆነ አበባል ሰጣን ፋሚሊዎች አንድ ዘፈን አረ በእግዚአብሔር ሰው እየጠበቀን ነው። እውነት አትገባም። አንተ ቤተሰቦች የሉም ጉልበት አልሳምኩም ብለህ እንደዚህ ለቤተሰብ ነው የምንናገረው። አታስፈራሩት። በቃ ይዘፍናል። ይሳቅ እንግባ። አንበሳ ለዚህ ይችልባችሁ ሁሉ ስራ ያንተ ነው። ዳን እግዚአብሔርን ዞር በል ተተተተ በሉ ጎረቤት ጓደኛ ነው ዘመድ ተሰባስቦና ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ ነው እንደውም ጨፈረና አታሞ ሲደነቁ ስማታ ዳንክራ ነው ዘመዱ ዘመዳ ዘመዱ ሙሽሪት ያላቸውና ሙሽራው ያላችሁ ፋሚሊዎቻችን ቀለበት የምናስርበት ቀን ነው። በጣም ደስ ብሎኛል። እንዲሁም ደግሞ ትንሽ ያስፈራል። ቆመን ጎረቤት ጓደኛ ዘመድ ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ በቦታ በለልታ እንዲሁም ጭፈራ አታሞ ሲደለቅ ያዘምድ ሲመታ ዳንክራና
ሸብረብ አለች ምድር ሸብረብ አለች ምድር አለች ምድር ኦሆ ጋሽዬ ልጁን ሲድር ሸብረብ አለች ምድር አለች ምድር ኦሆ እምዬ ልጇን ስትድር ሸብረብ አለች ምድር አለች ምድር ኦሆ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ እሺ ወንድሜ ኦሆ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ እቴ አበባዬ ኦሆ ያልቦ ወሸባ ነይ ከዘባ ያልቦ ስልሽ ተመለሽ በሕይወት ትልቁ ወሸባ ወሳኙ ነገር ወሸባ በፍቅር አምልኮ ወሸባ መጽናት በትዳር ወሸባ ከምንም በላይ ወሸባ ደስ የሚሰኙበት ወሸባ የራስን አምሳያ ወሸባ ወልደው የሚስሙበት ወሸባ ሳሩን ገብቶ በላ ወሸባ ቅጠሉን አመጣ ወሸባ ምን ሊጓዳጓዳ ወሸባ ሙሽራው ሲመጣ ወሸባ አሻገዳው ወራሻገዳው ወራሻገዳው አሻገዳው ከማንብሽ ወጣት ዋኔ ነሽ አሻገዳው የቆንጆ ቆንጆ ናት ሁሉ መልከ መልካም መታደል ነው ገሷ ሁሉ ለመሳት በፍቅር ባንድነት ኑሩ ተሳስባችሁ ማጣትና ማግኘት እንዳይለያያችሁ አሻገዳው ወራሻገዳው ወራሻገዳው አሻገዳው አማንብሽ ወጣት ዋኔ ነሽ ጽዋ ወርዶ ወርዶ ጽዋ ወርዶ ወርዶ ይጠቀለላል እንደሰጠው ጽዋ ወርዶ ወርዶ ጸጉሯ ሐር ነው ጸጉሯ ሐር ነው አሰት የምለው ሰውዬው ጸጉሯ ሐር ነው ሁሉን ማኩሏታል ሁሉን ማኩሏታል አትኳለው ያምርባታል ሁሉን ማኩሏታል ሁሉ ሲናቷ ነው ሁሉ ሲናቷ ነው ወንጀልና ወንደው የራሷ ነው ሁሉ ሲናቷ ነው ልባሌ ሆይ ልባሌ ሆይ ልበሉለት ለዚህ ለወጣት
ልባሌ ሆይ ልባሌ ሆይ ልበሉላት ለዚህ ወጣት አብርሽ ሩታ በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። የሆነ ለመናገር እኔም ቃላት የለኝም ስለናንተ ማለት ነውና ተሳባላለሁ። እሺ ሁላችሁም እናመሰግናለን። ሁላችሁም እንዴት ነው የምናደርጋችሁ በሱ ስም ስለመጣችሁ በሩትዬና በአብርሽዬ አብርሽዬና ሩትዬ መግለጽ አልችልም። እኔ በእናንተ ብዙ ዘመድ ቤተሰብ አግኝቻለሁና ልጆች የለን በጣም ወጣችሁ ሻመር ኑሩልኝ። ፍቅራችሁ ያዘገኝ ለሉ ተጋዱ የኔ ልጅ ለማየት ታጥቀኝ በጣም ደስ ብሎኛል። ያው መከራ አልፎ ለተቀበለ ወጣቱልኝ በጣም እንኳን ለዚህ ቀን አበቃችሁ። በጣም ወዳችሁ ሁላችሁ ዳኒ ጽጌ ኢሳቅ ልጅ ኢሳቅ ልጅ ረጋዲ እናመሰግናለን። እንግዲህ የምናገረው የለኝም። እሺ ታየና አብርሽ በእናንተ እኛ ብዙ ነገር አትፈናል። እንደዚህ ሁሉ የምታያቸው ህዝቦች ከእናንተ የመጣ ነው እና እጅግ በጣም ወዳችኋለሁ። አንድ ዓመት ከሰባት ወር ማለት ቀልድ አይደለም። ከእናንተ ጋር የማትበገሩ የማንበገር ነንና በጣም ወዳችሁ ሁሌም ስታረጁ እኛም ስናረጅ አብረናችሁ ነውና ሺህ ዓመት ነው። በጣም ወዳችሁ አብሽና ሩታ እንኳን ለዚህ ቀን አደረሳችሁ እና በጣም ነው የሚወዳችሁ። በጣም ወዳችኋለሁ። ሩታዬ አብሽን እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ስላኮራችሁ አክብራችሁ እንደምስራ መጣችሁ እግዚአብሔር ያክብራችሁ። እንወዳችኋለን። እናንተንም እናመሰግናለን። እንዴት አመሻችሁ? ስለመጣችሁ በጣም ደስ ብሎኛል። ስላየናችሁ በጣም ደስ ብሎኛል። የሩታ ኮር ቤተሰቦች ናችሁ። በእውነት በዚህ አጋጣሚ መናገር ፈልጋለሁ። የትኛውም ቤተሰብ ደግሞ ፋን አድናቂዎች በዚህ ልክ አያረጉምና እናንተ ግን አስባችሁ ልክ እንደ ቤተሰብ እንደ ጓደኛ እንደ እህት እንደ ወንድም አይታችሁ ይህን ስላዘጋጃችሁ በጣም ነው የምናመሰግነው። በእናንተም ስም ማለት ነው እና የፍቅራችሁን ጥግ አሳይታችኋል። በጣም የሚደነቅ ቤተሰብ ነው ያላችሁ በዚህ አጋጣሚ እና ጓደኞቹ አብርሽ ሩታ በጣም ደስ ብሎኛል። እግዚአብሔር ይመስገን ይሄን ቀን በማየትና እዚህ ጋር በመገኘቴ ፈጣሪ አመሰግናለሁ። እኔ ዘመናችሁ የተባረክ ወይ ወለዱ ከወዱ እናንተንም አመሰግናለሁ። እንዴት ሁላችሁ ስለመጣችሁ በጣም ደስተኛ ነን። እንኳን ደህና መጣችሁ። ስላየናችሁ በጣም ደስ ብሎናል። እንደዚህም ስላደረጋችሁላችሁ ለጓደኞቻችን ደስተኛ ስላደረጋችኋቸው በጣም እናመሰግነው። በጣም እንወዳችኋለን እና እንደዚህ አልጠበቅንም ነበር። እዚህ ስንመጣ ግን ያሳያችሁን ፍቅር ለሁላችንም ያሳያችሁን ፍቅር በጣም እናመሰግናለን። እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ። እንደዚህ አይነት ቤተሰብ ያብዛልን። አሜን። እንዴት ናችሁ? እንኳን ለዚህ ቀን አበቃን ነው የምለው። በጣም የምትገርሙ ደስ የምትሉ እንደዚህ አይነት እኔ እውነት እንደዚህ አልጠበቅኳችሁ። እንደዚህም ቁም ነገረኛ ናችሁ ብዬ አላሰብኩም። ማለት ጥሩ ፋሚሊ እንደሆናችሁ አውቃለሁ፣ ግን በዚህ ያህል ጊዜያችሁ ሁሉ ነገራችሁን ለእኛ ሰጥታችሁ እዚህ በመገኘታችሁ በጣም ትልቅ ክብር አለኝ። በጣም ነው የምናመሰግናችሁ። እንዴት አያችሁት? ዛሬ ደስ አላችሁ አይደለ? እና ያ ሁሉ ፍክቻ የነበረው ይሄን ለማምጣት ነው። አትጥሉን እኛንም። እሺ ካጠፋን ይቅርታ። በጣም ነው የምንወዳችሁ። እንኳን ደስ አላችሁ። አብርሽ፣ ሩታ፣ ሁላችሁም እዚህ ውስጥ ያላችሁ በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሀገራችንን ሰላም ነው።
ሰላም እንዴት ናችሁ? ያው ዛሬ እኔ የካሜራማንነት ስራውን ለኔ ነው የተሰጠኝ። አንደኛ ጊዜ እንደመሆነ ይመጣል ካሜራ አዚዘውኛል። ስለዚህ ብዙ ማውራት አያስፈልገኝም። መልካም ጋብቻ ለሙሽሮቹ። እናንተንም እጅግ አድርገን በጣም ነው የምናመሰግናችሁ። ወሬ ማብዛት አያስፈልግም፣ ሰዓት ስለሄደብን እናመሰግናለን። ማቲንም አንተንም እናመሰግናለን። ማቲ እሺ ሁላችሁም ያው በአብርሽና በሩት ስም ስለመጣችሁ በድጋሚ እናመሰግናለን። ሌላው እንግዲህ ለአብርሽና ለሩት የአብርሃምና የሳራ ጋብቻ ያድርግላችሁ። እንወዳችኋለን። ስላየዋችሁም ከልብ እንግዲህ ያው ሌላው ምንድነው ዛሬ ይሄንን ፕሮግራም ሁላችሁም ያው እንግዲህ እንዳያችሁት ነው። ደስተኞች ናችሁ አይደል? ደስተኞች ናችሁ? እናመሰግናለን። የሰው ደስታ የሚያስደስታችሁ ሰዎች ናችሁ። ከልብ እናመሰግናለን። እሺ ወደሱ ልመልሳችሁ። አክብራችሁን ጥሪያችንን ሰምታችሁ እዚህ በመገኘታችሁ በጣም እናመሰግናለን። አሁንስ እና እዚህ ስለመጣችሁ በጣም ደስተኞች ነን። ደስተኛ እንድንሆን ስላደረጋችሁን ደግሞ በጣም እናመሰግናለን። ጥሪያችንም ሰምታችሁ እዚህ ድረስ ጊዜያችሁን ሁሉ ነገራችሁን ትታችሁ እዚህ በመገኘታችሁ በጣም ቃል የለንም ለእናንተ። ሁሌም እላለሁ፣ ሁሌም ልዩ ሪስፔክት አለን። በጣም ነው የምንወዳችሁ። በቃ ታውቃላችሁ፣ ለእናንተ ያለንን ነገር እኛን ታውቁናላችሁ፣ ጨርሳችሁ ታውቁናላችሁ። ሰውም በቪዲዮ አይታችሁ ማን ምንድነው የሚለውን ነገር ሁሉንም ታውቃላችሁ እና በጣም ነው የምንወዳችሁ። እና ለሰርጋቸው ደግሞ በዱባይ ቃል በገባነው መሰረት 1 አመት ከምናምን በዱባይ ቀለበት እናስራለን ብለን ነበረ፣ አድርገነዋል። እስቲ ሞራል እና በድጋሚ ቀለበት እንዲያስሩ ወደዚህ እጋብዛችኋለሁ። ዲጄ ሌትስ ጎ Smile.
Zare,